ሰላም ሰላም ውዴ ቻናሌ ተከታታዮች ላይክ ሼር ሰብስክራይብ ያደረጋችሁ የምታበረታቱ የምታግዙኝ የምትደግፉኝ ሁላችሁም ከልብ ያመሰገንኩኝ በጸሎትና በአክብሮት ፕሮግራሜን እጀምራለሁ። ለሀገራችን ኢትዮጵያ ሰላሙን በረከቱን ቸርነቱን መዋደድን መፋቀርን በድሮ በአባቶቻችን ዘመን የነበረውን የሰላም የፍቅር የመተሳሰብ የመተዛዘን በአንድነት ዓለም መከራ አብሮ በማሳለፍ የኖሩትን ህይወት እግዚአብሔር አምላክ በቸርነቱ አላህ በዝነቱ እንዲመልስልን ስል በጸሎት ፕሮግራሜን እጀምራለሁ። እንዲሁም ሙስሊም እህቶቼ በዱዓ ክርስቲያን እህቶቼ በጸሎት ሀገራችንን ሰላም እንዲያደርግልን እንጸልይ ስል በአክብሮት በማማ ኢትዮጵያ ስም ጠይቃችኋለሁ። በተለይ በስደት ያለን እህትና ወንድማማቾችም በጸሎት ብንተሳሰብ እያልኩኝ በዚህ አጋጣሚ በእውነት በስደት ህይወት ስም እጠይቃችኋለሁ በአክብሮት ማለት ነው። እና እወዳችኋለሁ አክብራችኋለሁ ከልቤ በእውነት ለእናንተ ትልቅ ክብር አለኝ። ሰላማችሁ በያላችሁበት ብዝዝት ይበል። እግዚአብሔር አምላክ በቸርነቱ በምህረቱ እኛን የሚጎብኘን አላህ በዝነቱ ያስበን እላለሁኝ። ስራ ላጡት ስራን፣ ጤና ላጡት ጤናን፣ ገንዘብ ላጡት ገንዘብን እኛንም በስደት ላለን ህይወቶች እህት ወንድሞች እግዚአብሔር አምላክ በረከት ቸርነቱን መዋደድ መተሳሰብ መተዛዘንን መፋቀርን እግዚአብሔር አምላክ በቸርነቱ ያድለን አላህ በዝነቱ ይጎብኘን እላለሁ። በእውነት በጣም የሚያሳዝን ሁኔታ ላይ ነው ያለችው ሀገራችን። በጣም የሚጸጽት ሁኔታ ውስጥ ነው ያለችው። ስለ ሀገራችን እንጸልይ እንጸልይ የባካችሁ ቤተሰቦቼ ክርስቲያኖቶቼ በጸሎት ሀገራችሁ እንድታስቡ ስል በአክብሮት እጠይቃለሁ። ሙስሊም እህት ወንድሞቼ ደግሞ በአላህ ስም በዱዓ ሀገራችሁ ኢትዮጵያን እንድታዩዋት እንድታስቧት እንድትጎበኟት። ምክንያቱም አላህ እግዚአብሔር አምላክ ቸሩ መድኃኒዓለም በቃ የደካሞችን ጸሎት ይሰማል። በእውነት በጣም ነው የሚሰማን እና እንጸልይ ሀገራችንን በዱዓ እናስብ እላለሁ። ሁለተኛ ነገር ደግሞ በየሀገሩ ያለን በስደት ህይወት ላይ ያለን እህትና ወንድሞች እባካችሁ እባካችሁ በእውነት በጣም የሚያሳዝን ነው በየሚዲያው ላይ የሚሰማው በየሚዲያው ላይ የሚታየው ነገር በጣም የሚያሳዝን ነው። በእውነት እኔ በጣም ከልቤ ነው ያዘንኩት የተሰማኝም ጭምር ማለት ነው። ለምሳሌ ቤይሩት ላይ እየተደረገ ያለው የተሰማው የእህቶች እርስ በእርስ ህይወት መጠፋፋት፣ እርስ በእርስ መመቀኛኘት፣ እርስ በእርስ ላልሆነ ድርጊት መዳረግ ከባድ ነው። በእውነት በጣም ነው የሚያሳዝነው። በጣም ነው ልቤን የሰበረኝ እና እህቶቼ እባካችሁ 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 እውነት በስደት ህይወት አምላክ እላችኋለሁ እባካችሁ ተዛዘኑ፣ ተሳሰቡ፣ ተዋደዱ። ምን ያደርጋል የማንንም እድል ማንም አይበላም። ለማንም የተጻፈውን ማንም አይወስድም። በእውነት በጣም ነው ልቤን የሰበረኝ። በጣም ነው ልቤን በቃ የተሰማኝ። አንድ እህታችን ጓደኞቿ አብራ የኖረችው አብራ ብዙ አመት ያሳለፈችው የገዛ ጓደኞቿ ያልሆነ ነገር አድርገውባታል ተብሎ በየሚዲያው እየተመላለሰ ነው። በሀገራችን ላይ እንደዚህ አይነት ነገር ነው ያለው። ሀገራችን ላይ ያለው የሚያሳዝን በእውነት በጣም ልብ የሚሰብር ነገር ነው ያለው። እግዚአብሔር አምላክ እሱ በምህረት በቸርነቱ ይጎብኘን ይየን እንጂ ሀገራችን ላይ ያለው ነገር የሚያሳዝን ሆኖ እያለ እኛ ደግሞ ለስራ ነው ከሀገር የወጣነው። ማንም ሰው ደልቶት ከሀገር አልወጣም። ተቸግረን ነው ከሀገር የወጣነው። ተርበን ተጠምተን ነው። ማናችንም ቢሆን ማንም ደልቶት ስደት የመጣ የለም። ማንም ሰው ሞልቶ ተርፎት ስደት መጣው የሚል ሰው ካለ እስኪ በኮመንት ያስቀምጥልኝ። በእውነት እኔ ሞልቶ ተርፎኝ ደልቶኝ ነው ስደት የሄድኩት። ውሸት በጥጋብ ነው ምናምን ውሸት አላምንም። ማንም ሰው ሳይቸገር ሳይጎዳ ሳይራብ ሳይጠማ ብዙ ውጣ ውረድ የህይወት ፈተና ሳይደርስበት ከሀገር የወጣ የለም። ስለዚህ ያንን ነገር ዞር ብለን እናስብ እባካችሁ እህት ወንድሞቼ እባካችሁ በአክብሮት ነው የምጠይቃችሁ። ክርስቲያኖች በእግዚአብሔር ወላዲተ አምላክ በድንግል ማርያም ስም ነው የምለምናችሁ በእውነት እና ሙስሊሞች ደግሞ በአላህ እባካችሁ እባካችሁ ቤተሰቦቼ እስኪ ተዋደን እንኑር። እስኪ ተፋቅረን እንኑር። እስኪ ተሳስበን ተዛዝነን እንኑር። እስኪ እባካችሁ በእውነት በጣም ነው ልብ የሚሰብር ነገር በየሚዲያው ላይ እየተሰማ እየታየ ያለው እዚህ ዩቲዩብ ላይም
በየቲክቶኩ በየሌላው አፕሊኬሽን ላይም በየፌስቡክ ላይም ብዙ ቦታ በቃ በጣም የሚያሳዝን እና የሚጸጽት ነው እየተሰማ ያለው። ኧረ እባካችሁ እህቶች፣ ኧረ እባካችሁ እንተሳሰብ፣ እንተዛዘን፣ እንዋደድ፣ እንፋቀር። በእውነት እኔ ግን በጣም እንደኔ በጣም ነው የተሰማኝና እህቶቼ ከልብ ነው እንድትዋደዱ፣ እንድትፋቀሩ፣ እንድንተዛዘኑ ሁላችንንም እኔንም ያካትታልና እባካችሁ እስኪ የሆነ መጥፎ ነገር ሰይጣን መጥቶ ፊታችሁ ላይ ግርድ ሲል ክርስቲያኖች አማትቡ በምታምኑት ሃይማኖት፣ ሙስሊሞችም ደግሞ ስገዱ እስኪ። ይሄዳል ያ ነገር እኮ ሰይጣን ይሄዳል። ሰይጣን መጥፎ ነው ለወዳጁ ድርብ ነው ይባላል እና የሆነ ነገር ሊያሳስት ሊያበላሽ ከጥሩ መንገድ ወደ መጥፎ መንገድ ሊመራ ከመጣ ራሱ ወደ ክርስቶስ መንገድ ወይም ወደ አላህ መንገድ ስትሄዱበት ይሄዳል። እዚህ ቤት አልሆነልኝም ብሎ ነው የሚሄደው። ስለዚህ እባካችሁ ቤተሰቦቼ፣ እህት ወንድሞቼ፣ እባካችሁ ሁላችሁም ማለት ነው በምታምኑት ሃይማኖት፣ ሌሎቻችሁም ፕሮቴስታንት ወይም ሌላ ሃይማኖት እምነት ተከታዮች፣ ጴንጤዎች፣ ሁላችሁም በቃ በምታምኑት አምላክ እባካችሁ ከዚህ ነገር ካልሆነ ነገር ከመጥፎ ነገር ከቅናት መንፈስ እርስ በርስ ከመጣላት እርስ በርስ ከመገፋፋት እርስ በርስ ከመገዳደል እስኪ እባካችሁ ለመዳን እንሞክር። እባካችሁ ቤተሰቦቼ በቃ ለማንም የተሰጠውን ማንም አይበላም። ለማንም የተጻፈውን ማንም አይወርስም። ለማንም ሰው እግዚአብሔር አምላክ የጻፈውን ማንም አይወስድም። በቃ ለእኔ የምኖረው ለእኔ ባስቀመጠልኝ መንገድ ነው። ሌላው ሰውም የሚኖረው ባስቀመጠለት መንገድ ነው። እግዚአብሔር በነገሮቹ አይሳሳትም። በነገሮቹ ሁሉ ትክክል ነውና ያንን ነገር አምነን ተቀብለን እባካችሁ ተዋደን፣ ተሳስበን፣ ተዛዝነን፣ ተፋቅረን በቃ ተዛዝነን ብንኖር እንደኔ ደስ ይለኛል በእውነት። ምን አለበት መልካም ብንተሳሰብ፣ ጥሩ ነገር ብናደርግ፣ ጥሩ ነገር ብንሰራ በእውነት በጣም ልብ የሚሰብር ነገር ነው እየተሰማ እየታየ ያለው። መቼም በየሚዲያው ላይ ሳታዩት አይቀርም። እባካችሁ ቤተሰቦቼ፣ እህት ወንድሞቼ እባካችሁ ከዚህ ነገር ለመቆጠብ ሰይጣን መጥቶ ወደ ሆነ ነገር ሲገፋፋችሁ የሆነ ነገር እንድታደርጉ ሲያሳስታችሁ ለመመለስ ሞክሩ። እባካችሁ ቤተሰቦቼ፣ እባካችሁ እህቶቼ ስል በአክብሮት እጠይቃለሁ። ከልቤ አመሰግናችኋለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ደግሞ አበረታቱኝ። የእናንተ እህት ውርሽ ነኝ። በቃ አበረታቱኝ፣ አግዙኝ፣ ደግፉኝ፣ እንተዛዘን፣ እንደጋገፍ፣ እንበረታታ። እዚህ ዩቱብ ላይ የምንሰራ እህት ወንድሞችም በቃ ቪዲዮ እየተያየን እየተዘያየርን እየተደማመርን ቤተሰብ እየሆን ቻናላችንን ብናሳድግ ስል በአክብሮት ጠይቃችኋለሁ። ሁላችሁንም ከኛ በፊት ያላችሁም ከኛ ጋርም ያላችሁም ከኛ ኋላም እየመጣችሁ ያላችሁም በቃ ሁላችንም እንደጋገፍ። መልካምነት ለራስ ነው እና እህቶቼ ወንድሞቼ በአክብሮት መልካም እንሁን፣ መልካም እንስራ፣ መልካም እናድርግ እና በመልካም ጎዳና እንሂድ። በመልካምነት እንተያይ። ለምንድነው የምንመቀኛኘው? ለምንድነው በቃ ያልሆነ ነገር ውስጥ የምንገባው? የተሳሳተ መንገድ የምንይዘው? እስከ ህይወት መጠፋፋት የምንደርስበት ምክንያት ምንድነው የሚያገናኘን? እና በጣም ነው የሚያሳዝነው በእውነት በጣም ነው የተሰማኝ። እባካችሁ እህት ወንድሞቼ ከዚህ ነገር ለመቆጠብ እኔንም ይጨምራል ከዚህ ነገር ለመውጣት እንታገል፣ እንጣር፣ እንጸልይ ስል በአክብሮት ጠይቃለሁ። ለሀገራችሁ ለኢትዮጵያ ደግሞ ጸሎት አድርጉ። በጸሎት አስቧት ሀገራችሁን። ሰላማችሁ ብዝት ይበልልኝ በያላችሁበት። እህት ወንድሞቼ እወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ደግሞ አበረታቱኝ። አዲስ ጀማሪ ነኝ። ቤቴንም ጎብኙልኝ። በቃ እግዚአብሔር አምላክ የሁላችንንም ታሪክ ሀሳባችንን ሁሉ ይሙላልን። ስራ ላጣው ስራን እንዲሰጠው በጸሎት እናስበው። ቤተሰቦቼ ገንዘብ ላጣው ገንዘብን፣ ጤና ላጣው ጤናን፣ አገሩን ለመመለስ የሚፈልገውን በሰላም ወደ ሀገሩ እንዲገባ ሁላችንም በጸሎት ሙስሊም ክርስቲያን ሳይባል በዱዓ በጸሎት እየተሳሰብን እባካችሁ ሀገራችንንም ሰላም እንዲያደርግልን ስል በአክብሮት እንድንጸልይና እንድንለምን ስል እጠይቃችኋለሁ። እህት ወንድሞቼ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ፣ አግዙኝ፣ ደግፉኝ። እወዳችኋለሁ። ሰላማችሁ ብዝት ይበልልኝ እህቶቼ። ቻው። ከውርሽ ጋር ፈታ በሉ። ያለውን ነገር ኮመንት ላይ አስቀምጡልኝ። እወዳችኋለሁ።